በአገራችን በቀልዳቸውና በተጫዋችነታቸው የሚታወቁት ቀደምት ምሁር አለቃ ገብረሃና ገብረ ማርያም ከዚህ ዓለም በሞት ከተለዩ 124 ዓመት አለፋቸው። ያረፉት ሰኔ 5 ቀን 1894 ዓመተ ምህረት ነበር ይባላል። አለቃ ገብረሃና ገብረ ማርያም የአገራችን የተረት አባት ብቻ ሳይሆኑ ተረት ሆነውልናል። የተወለዱት በ1814 ደብረ ታቦር ፎገራ አበጋ ጊዮርጊስ ከሚባል ስፍራ ነው። አባታቸው መምህር ገብረ ማርያም ምጥኑ፣ እናታቸው ወይዘሮ ሳህሊቱ ተክሌ ይባላሉ። በአገራችን ባህላዊ ትምህርት እጅግ ዕውቀት የዘለቃቸው ነበሩ ይባላል። አለቃ ገብረሃና ወይዘሮ ማዘንጊያ ከሚባሉ ባለቤታቸው አንድ ወንድ ልጅና ሁለት ሴቶች ልጆች አፍርተዋል። ልጃቸው ተክሌ ልክ እንደሳቸው ዕውቀት የዘለቀው ምሁር ነበር። እጅግ አዋቂም ስለነበር ባልደረቦቹ የነበሩት ካህናት ቀንተው በመድኃኒት ነው የገደሉት ይባላል። አባቱ ከሞቱ ከ10 ዓመት በኋላ እስከ ዛሬም በአገራችን የተክሌ አቋቋም የሚባል የዜማ ትምህርት አይነት አለ። ስለ ቀደምት የአገራችን ምሁር አለቃ ገብረሃና ገብረ ማርያም ጥቂት እንጫወት። አጼ ቴዎድሮስ ዳግማዊ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ ተብለው ቤተ መንግሥት ሲገቡ አባ ገብረሃናንም ቤተ መንግሥት ውስጥ ነው ያገኟቸው። አጼ ቴዎድሮስ አባን በምሁርነታቸው ቢወዷቸውና ቢያከብሯቸው ቀልዳቸውና ፌዘኝነታቸውን ይጠሉ ነበር። ዳሩ ግን ከልጅነት ጀምሮ እስከ ጎልማሳነት አብሮ ያደገ ልምድ ከተፈጥሮ ባህሪ የበረታ ነውና አባ ገብረሃና ቀልዳቸውን ንጽሕታቸውን ማቆም አልቻሉ። ብላታ አድጎ የተባለውን የቴዎድሮስ አሽከር ምንጊዜም የሚጠሩት ብላታ ሀዩ እያሉ ነበር። ቴዎድሮስ ተው ገብረሃና ሰው እንዲያዘርጥጥ ብለው ይመክሯቸውም ይገሥጿቸውም አባቱ ያወጣለትን ስም ኋላ ምን ላድርግ አድግ ማለት በግዕዝ አህያ ማለት ነው አይደለም ብለው አሻፈረኛል። አንደዚህም ከታላላቅ መኳንንት ጋር ሲጫወቱ የሴት ነገር ተነሳና አባ ሆዬ አንድ ቀን ከመኝታዬ ለሊት ተነስቼ በጨለማ እየዳበስኩ ገረድ ስፈልግ የቤት ምሰሶ አገኝና ግንባሬን አለኝ ብለው ዋሽተው ያስቋቸዋል። ይሄኔ አንዱ መኮንን አባ ቆመጥ ይዘው እያወዛወዙ ቢሄዱ እኮ ምሰሶ አይመታውትም ነበር ብለው ይስቁባቸው አጅሬ አብረው ስቀው ጌታዬም ለካ እንዲያንን ነገር ያውቁ ኖሯል በማለት አሽሟጠጧቸው። እንደዚህ ያደረጉ መኳንንቱን ሁሉ በየጊዜው ሲነድፉት ቴዎድሮስ በድርጊታቸው አዝነው ገብረሃና ታነግስቱን ጻፍ ወርደም ስጥ ገንዘብም ያውል ቀልዴን ግን ቶይ ተመከር ብለው ተክሳጽም ምክርም ለግሰው እንደ ቀድሞ አቤቱ ምኒልክ አጠገብ እየተቀመጡ ግብር መብላታቸውን ቀጠሉ። አባ ገብረሃና ሰውን መተንኮላቸውን አላቋረጡም። በተለይ ብላታ አድጎን ያዩልባቸው ስለነበር አድጎም አቤቱታቸውን ደጋግሞ ማሰማት ቀጠሉ። ቴዎድሮስ እንዲያተወጥረው ሳሉ የገብረሃና ጨዋታ ስላልጣማቸውም ቆይን ደብተራ ሰራለት የለ ብለው ጊዜ ሲጠብቁላቸው አባ እንደ ልማዳቸው ብላታ ሀዮ ብለው ተሳደቡና ተከሰው ቀረው። ለምንድነው የሰደብከው? ጃን ሆይ አህያ ሸራህያ እያልኩ ስጸልይ ሰምቶ ህና ጥብቆ አህያ ብሎ ሰደበኛል እንጂ እኔ ፈጽሞ አልሰደብኩትም። በሉ እንግዲህ ምላሱ ቀርቶ ታገሉና ወንዱ ይለይ ያሉ። እንደተባለው በዚህ ትግል ብላታ አድጎ ያሸንፋሉ። ታዲያ ቴዎድሮስም ይሄዋ ለዚሁ አቅም አይደል እንግዲህ አሁን ምን ይበጅ ሲሏቸው ባገብረሃና ይሄንማ እኔ ወታውቄበት ይሄማ አድሮውንስ የአህያ ስራ አይደል በማለት መለሱ። ንጉሡም ክፉኛ ተቆጡ። ባባ ገብረሃና ለመገራት ተስፋ የቆረጡት አጼ ቴዎድሮስ ከፊታቸው ይርቁላቸው ዘንድ አባን ትግራይ ክፍለ ሀገር የሚገኘው የጨለቆስ ስላሴ አስተዳዳሪ አድርገው ሾሟቸው። አጼ ቴዎድሮስ ዘመነ መንግስት እንዲያበቃ ኃያል ትግል ካደረጉት መካከል ካህናቱ ይጠቀሳሉ። ከነዚህ ካህናትም ውስጥ የአባ ገብረሃና ገብረ ማርያም እጅ አለበት ይባላል። ቴዎድሮስ እንዲገለበጡ ካሴሩት ቀንደኛ ካህናት አንዱ አባ ገብረሃና መሆናቸው እንደተደረሰበትም አባ ገብረሃና እንዲታሰሩ ንጉሡ አዘዙ። ይህን የሰሙት ገብረሃና ሸሽተው ዘጌ ገዳም ተደበቁ። አባ ገብረሃና ዘጌ ገዳም 2 ዓመት በስደት እንደተቀመጡም ይወሳል። በዚህ ቆይታቸው ወቅት ረሃብ ይገባና ይቸገራሉ። አንድ ቀን ለወስፋት ማስታገሻ የምትሆን ቁራሽ ዳቦ ከአገልጋያቸው ጋር ተካፍለው ከበሉ በኋላ ዲያቆኑ ተነስቶ ጌታዬ
ስብሐት ልበል ይላቸዋል። ምስጋና ላቀርብ ማለቱ ነው። እግዚአብሔር ተው ልጄ ቀለዳችሁብኝ ብሎ ይቆጣል አሉት ይባላል። የእንግሊዝ ወራሪዎች መጥተው አጼ ቴዎድሮስ ሲወድቁ አባ ገብረሃና ከስር ተፈቱ። በ1864 ዓመተ ምህረት ደጃች በዙዝ ካሳ መሳፍንቱን ሁሉ አስገብረው ዮሐንስ አራተኛ ንጉሠ ነገሥት ዘኢትዮጵያ ተብለው እንደተቀቡ አባ ገብረሃና ከጎንደር ሊቃውንት ጋር ወደ ትግራይ ሄዱ። አካሄዳቸውም ንጉሡን እንኳን ዘመኑን ለወጠልዎ ለማለት ነበር። ታዲያ መስከረም 10 ቀን ሲወርድ ሲዋረድ በመጣው የኦርቶዶክስ ሃይማኖት ተከታዮች እምነት መሰረት ያጼ መስቀል ምራት ነውና ይህንኑ በዓል ለማክበር ንጉሡ ባሉበት ከያገሩ የመጡት ሊቃውንት ተሰበሰቡ። የአክሱም ሊቃውንት ምራቱን ለጎንደሮች እንስጥ የሚል ሐሳብ አቀረቡ። ይሄኔ ላስቴው የድጓ መምህር የኔታ ጌጡ እኔ ሳለሁ አይመሩም ብለው ተነሱ። ከዚያም የላስታዎች አፈጉባኤ መምህር ጌጡ የጎንደሮች አፈጉባኤ አባ ገብረሃና ሆነው ሙግት ገጠሙ። ተጠየቅ ገብረሃና ልጠየቅ፣ እኔ ስርወ መንግስት መሆኔን አታውቅም? በጊዜው ስልጣን ወደ ላስታ ሄደው በንጥቂያ ነው የሚባለው ትውስ ያላቸው አባ ሆዬ እኔ ገብረሃና ጽድቄ ላሊበላ እድሜ ማቱሳላ ሲሉ ሰማለሁ እንጂ ያንተን ስርወ መንግስትነት አላውቅም አሏቸው። አጼ ዮሐንስ እችን ሲሰሙ ጽቡቅ ነው ገብረሃና ጎንደር ይምራ ብለው ፈረዱላቸው ይባላል። የኔታ ገብረሃና አጭር ድምጽ መልካምና መልከ ቀና መነኩሴ ነበሩ ይባላል። ቀሳውስቱና ዲያቆናቱን ከማስተማር በተጨማሪ ሥርዓተ ቤተክርስቲያንና ሥርዓተ ቤተ መንግስትንም ዳግማዊ ምኒልክ ያስተምሩ ሰው ነበሩ። አጼ ዮሐንስ በሞቱ በ8ኛው ወር ቀድሞ አጼ ቴዎድሮስ ምርኮኛ ቤቱ ምኒልክ ጥቅምት 25 ቀን 1882 ዓ.ም ዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ ተብለው ተቀቡ። በዚህ ጊዜ አባ ገብረሃና ጎንደር የሚገኘው የአቡነ ሐራ ገዳም አስተዳዳሪ ሆነው ይሰሩ ነበር። ጥቂት ዓመታት እንዳገለገሉም ድርቅ ገብቶ የአገሩ ሕዝብ ተራበ። የገዳሙ አስተዳዳሪ የሆኑት አባ ገብረሃናም ከተሰበሰበው የስለት ገንዘብ 1000 አንስተው ለባላገሩና ለካህናቱ አከፋፈሉ። ወዲያው ካህናቱ አስተዳዳሪያችን በሺ የሚቆጠር ብር በልቶብናል ሲሉ አዲስ አበባ አፈንጉስ ነሲቡ ዘንድ ይከሷቸዋል። አፈንጉስ ነሲቡም አስቸኳይ ማዘዣ ወረቀት ጽፈው ወደ አዲስ አበባ እንዲመጡ ያደርጋሉ። እንደደረሱም አጋፋሪው አባ ገብረሃና መጥተዋል ሲል እኛ ቀለኛው ናቸው በማለት አፈንጉስ ቢያንጓጥጧቸው አባ ፈጠን ብለው ብሉይና ሐዲስማ በነሲቡ ይፈታታሉ ሲል መለሱላቸው። ክርክሩ እንደተጀመረም ገንዘቡን ማጥፋት ሆነ አያምኑምን ብለው ጠየቋቸው። በእርግጥ ለነዳያን የሚሰጠውን አውጥቼ ሰጥቻለሁ፣ ለመስዋዕት የሚውለውንም እንዲሁ፣ የተረፈውን ግን ፍትሐ ነገሥት በሚያዘው መሰረት ለማህበሩ ሰጥቼ ተካፍለውታል። እንግዲያውስ ያጠፉትን ገንዘብ መክፈሉ አይቀርም። ታዲያ እኔ ገብረሃና ምን ይመጣብኛል ብለው ነው? እንደ ምጥዋቃ በነሲብ አልሸጥ። አጋፋሪ ዝም ትለኛለህ? ወስደህ ቀፍድድልኝ ሲሉ አፈንጉስ ነሲቡ በደም ፍላት አዘዙ። ዳጋጣሚ ግን የምኒልክ እልፍኝ አሽከር ራስ አባተ ችሎት ተገኝቶ ኖሮ አፈንጉስ ምንም እኔ እንኳን ባላቃቸውም ጃንሆይ የኒህን ሰው ክብር ሲናገሩ ሰምቻለሁና ትጣላላችሁ ሲሉ አስጠነቅቋቸው። ታዲያ ምን ይሻላል? ጃንሆይ ይፍረዱባቸው። በዚህ ተቆረጠና ተከሳሹ ገብረሃና ምኒልክ ችሎት ቀረቡ። አፈንጉስም የወንጀሉን ይዘት ለንጉሱ ሲያስረዱ እኒህ ቄሶች አስተዳዳሪው የገዳማችን ገንዘብ በልቶብናል በማለት ከሰውት እሱም መብላቱን አምኗል። ሆኖም ክፈል ብለው በክፉ ቀን ለሕዝብ አካፍየዋለሁ ብሎ መልስ ሰጥቷል እንዳሉ ዳግማዊ ምኒልክ አፈንጉሱ የጀመሩትን ሳያስጨርሷቸው ካፋቸው ነጥቀው አንተ የምትለው እሳቸውን ነው ብለው ገሰጿቸው። ከዚያም ወደ አባ ገብረሃና ዞር ብለው ጌታ አባ ገብረሃና ፍትሐ ነገሥቱን አዋቂ ያልነበሩም ምነካው በማለት ይጠይቋቸው። ፍትሐ ነገሥቱማ ከገባው ብጽዕት ሲሶ ለካህናት ሲሶ ለሰራያን ሊሰጥ ይገባል ይላል። ስለዚህም ክፉ ቀን ሲሆን እኔም የአቡነ ሐራን ገዳም ገንዘብ ለሕዝቡ አካፈልኩት። አቡነ ሐራ እንደው አባታቸውን አይጦሩበት ልጃቸውን አይድሩበት፣ ታዲያ ገንዘቡ ተቀምጦ ምን ይሆናል ብዬ ነው ጃንሆይ ሲሉ አበጀ ቀድሞውንስ የተማርክም አይደለህ ብለው ምኒልክም ፍርዱን አጸኑላቸውና በነጻ አሰናበቷቸው። ስለ አለቃ ገብረሃና ወደፊት በሰፊው አስታውሰን እናጫውታችሁ ይሆናል። ለዛሬው በዚህ ይበቃናል።